ወልዮች ሷሊሆች ጋር ሄዶ ድረሱልኝ አድርጉልኝ እንደው ሸኾች የተጨነቁ ጭንቀት ላይ ነኝ ምናምን ብሎ ሲያወራ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። እንግዲህ እሱ እየተናገረ ያለው አንድ ሙስሊም ነኝ ብሎ የሚያስብ ሰው ሀጃውን ሊጠይቅ ወደ መቃብር ጋር ሄዶ የተቀበሩትን ሰዎችን ጭንቀት ላይ ነኝ እርዱ ሲላቸው ይላል። አሁን ይሄ ቀጥሎ የሚመጣው የሚያብራራው ነገር አለ። ከዛ በፊት ግን መንገር ያለብን ነገር ስላለ ነው። አንድ ሙስሊም መጣራት ያለበት አላህ ሱብሓነሁ ወተዓላ ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አዱዓኡ ሁወል ዒባዳ ብለዋል። ዱዓ ማለት ዒባዳ ነው አሉ። ስለዚህ ይህ ዒባዳ ለተቀበሩ ሰዎች አይሰጡም፣ ለሌሎችም ማለት ነው። ለአላህ ሱብሓነሁ ወተዓላ ብቻ የሚደረገውን ዒባዳ ነው። አላህ በቁርአን ምን አለ? ኢን ተድዑሁም፣ ይህኛው አልበገዊ ተፍሲር ላይ ምን ይሉታል? ኢን ተድዑ ልአስናም፣ እነዛ ጣዖቶቻችሁ ብትጣሯቸው፣ ላ የስምዑ ዱዓአኩም፣ የእናንተ ጥሪ አይሰሙም። ጠይብ፣ እዚህ ቦታ ላይ እንደማይሰሙ አረጋገጠ። አላህ ሱብሓነሁ ወተዓላ ይህንን ካለ እናንተ ደግሞ ምን ክርክር ታመጣላችሁ? ሙታኖች ይሰማሉ የሚል ክርክር። በእርግጥ ሙታኖች የሚሰሙበት ሐል እንዳለ የሚጠቁም የሆኑ ማስረጃዎች አሉ። ነገር ግን አላህ ግን ምን አለ? ወለው ሰሚዑ፣ ቢሰሙ ኖሮ መስተጃቡ ለኩም፣ ለእናንተ መልስ ሊሰጧችሁ አይችሉም። ማ አጃቡኩም፣ መልስ አይሰጧችሁም። ወየውመ ልቅያመቲ፣ የውመ ልቅያማ የክፍሩነ ቢሽርኪኩም፣ በእናንተ በሽርካችሁ ይክዳሉ እነዛ ሰዎች ማለት ነው። የተበረኡነ ሚንኩም፣ ከእናንተ ይጠራሉ። ወሚን ዒባደቲኩም እያሃ፣ ከናንተ ለነሱ ካደረጋችሁት ከሰጣችሁት ዒባዳ ራሳቸውን ንጹህ ያደርጋሉ፣ ያጠራሉ። እኛ የለንበትም ይላሉ። ስለዚህ እነዚህ አካሎቶች ቢሰሙም ባይሰሙም እነሱ መጣራታችን፣ ሐጃችን እንዲፈጽሙ መጠየቃችን፣ ይህ ብቻው ዒባዳ ነው። አላህ ሱብሓነሁ ወተዓላ ዒባዳ አድርጎ ቆጥሮታልና በቁርአን እንዳስተማረን። አንድ ሹብሃ አለ እዚህ ጋር የሚያነሳው፣ እሱም ምንድነው? ተእሲር ይሉታል ወይም ኢስቲቅላልያ። ያ የምንጠራው አካል ማለት ነው፣ የተቀበረው ነገር ወልይም ይሁን ማንም ይሁን እነሱ የሚጣሩት ድረስልኝ ብለው የሚጣሩት ነገር በራሱ አድራጊ ነው ብለን ካላመንን፣ በራሱ ኢስቲቅላልያ አለው የሆነ ነገር ለመስራት ራሱ ነፃ ነው ማድረግ ይችላል ልክ እንዳላህ ብለን ካላመንን በቀር ሽርክ አይሆንም ይላሉ። ይህንን ሹብሃ አሁን ያነሳዋል። ኢንሻአላህ ከማስረጃ መልስ እንሰጣለን። ልክ ፍጡር ላይ እንዳልነው በህይወት ያለውን እንዳል ሄደው ሲጠይቀው ምንድነው ሊያደርግ የሚችለው? ይሄ ሰው ሰበቡ ነው ሊጠቀም የሚችለው። ለምን? ሙስሊሞች ነን። ሙስሊሞች እስከሆንን ድረስ እሱ አድራጊ መሆኑን አናምንም። አላህ ነው አድራጊ መሆኑን ምናምን። አሁን ማለት የፈለገው ምንድነው? ቅድም እንደተገለጸው ማለት ነው አላህ ሱብሓነሁ ወተዓላ ብቻ አድራጊ ነው። እነዛ የተቀበሩ አካላቶች አድራጊ ናቸው ብለን እስካላመንን ድረስ እነሱን መጣራት ድረሱልን ማለት እንችላለን። ሰበብያ ናቸው ያኔ የሚለን አቋም ነው እያራመደ ያለው። ነገር ግን አላህ ሱብሓነሁ ወተዓላ እንዲህ አይነት ሸርጥ ቁርአን ውስጥ አላስቀመጠም። እነዛ ሙታኖች መጣራት ብቻ፣ እነሱን ድረሱልን ማለት ብቻ፣ እንደዚሁም ደግሞ አላህ ሱብሓነሁ ወተዓላ ብቻ ማድረግ በሚችለው ነገር እነሱን መጠየቅ፣ ይህ ነው አላህ ሽርክ ያለው እንጂ እነሱ አድራጊ ናቸው ብሎ ማመን አለማመን መስፈርት አላደረገም። አንድ ማስረጃ ልጥቀስ። ኢብጣሉል ቀውሊል ቁቡሪያ፣ ቁቡሪዮች አንድ አቋም አላቸው ያንን ውድቅ ስለማድረግ ነውና እነል ዒባዳ ላ ቱሰማ ዒባዳ፣ እነል ዒባደተ ዒባዳ የሚባለው ነገር ዒባዳ ተብሎ አይጠራም ይላሉ እነሱ። ኢላ መዓ ኢዕቲቃዲል ኢስቲቅላል ፊል መዕቡድ፣ ያ በሚመለከው ነገር ላይ ኢስቲቅላልያ ነፃ ነው በራሱ ማድረግ ይችላል ብለህ እስካላመንክ ድረስ ያ የምታመልከው ነገር ችግር የለውም ይላሉ። የራል ቁቡሪየቱ አነል ዒባደተ ላ ተኩኑ ዒባዳ ሐታ የዙነ አልዓቢዱ ፊል መዕቡድ፣ ያ የሚያመልከው ሰውዬ በሚያመልከው ነገር ላይ አነሁ ሙስተቂሉን ቢልፊዕል፣ በተግባር ራሱን የቻለ ነው አኒላሂ ከአላህ ማለት ነው። እንዲህ ብሎ እስካላመነ ድረስ ሽርክ አይሆንም የሚባል ሹብሃ አላቸው። ይህንን ማለት ነው። ይህንን አንድ መልስ ከቁርአን እናምጣና ውድቅ እናደርግ። በዚህ የቁርአን አንቀጽ ላይ አላህ እንዲህ አለ፣ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ። እንግዲህ እነዛ ቀሳውስቶቻቸውን እንደዚሁም ደግሞ መነኩሴዎቻቸውን ኩፋሮች ማለት ነው፣ አርባበን ሚን ዱኒላህ ከአላህ ውጭ ጌታ አድርገው ያዟቸው በማለት አላህ ይናገራል። ስለዚህ እነዛ አሕባረሁም ወሩህባነሁም የተባሉ ሰዎች እውነት እነዛ ጌታ አድርገው የያዟቸው ሰዎች አድራጊ ናቸው ብለው ስለሚያምኑባቸው ነው። ይህ ነገር በተመለከተ ነቢዩ ሰለላሁ ዐለይሂ ወሰለም ጉዳዩን በሐዲስ ነግረውናል። እሱ ምንድን ነው? ወአን ዐዲይ እብኒ ሓቲም ረዲየላሁ ዐንሁ ከማ ረዋ እብኑ ከሲር ሲናገር ነሳራዎች በተመለከተ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ፣ እንግዲህ እነዛ ቀሳውስቶቻቸው መነኩሴዎቻቸው
ከአላህ ውጭ ጌታ አድርገው ያዙ እነዛ ነሷራዎች ማለት ነው። ይህንን በተመለከተ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ቁርአን ሲቀሩ ቁልቱ ይላል ዓዲይ ማለት ነው ኢነሁም ለም ያዕቡዱሁም እነሱ አላመለኳቸውም አለ። ያኒ ነሷራዎች ቀሳውስቶቻቸውና እንደዚሁም ደግሞ መነኩሴዎቻቸውን አላመለኩም ብሎ ሲናገር ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም በላ እንዴት አሉት፣ አመለኳቸው እንጂ ኢነሁም ሐረሙ ዐለይሂሙል ሐላለ ሐላል የሆነውን ነገር ሐራም አደረጉባቸው፣ ወአሐሉ ሐላል አደረጉ፣ ለሁሙል ሐራመ ሐራምን የሆነን ነገር ፈተበዑሁም በዛ ነገር ላይ ተከተሏቸው። ፈዛሊከ ዒባደቱሁም ኢያሁም እነሱን ማምለክ ማለት ይህ ነው። ስለዚህ ቀሳውስቶችና እነዛ መነኩሴዎቻቸው አንድን አላህ ሐራም ያደረገው ነገር እነሱ ሐላል ሲሉ መከተል እነሱን ጌታ አድርጎ መያዝ ነው። አላህ ሐራም ያደረገው ነገር ሐላል ሲያደርጉ፣ ሐላል ያደረገው ነገር ሐራም ሲያደርጉ እሺ ብሎ እነዛ ቀሳውስቶችን መከተል ይህ እነሱን ማምለክ ነው። ስለዚህ ኢስቲቅላልያ የሚባል ነገር ልክ እንደ አላህ አድራጊ ናቸው የሚባለው ነገር ሸርጡ አልተገኘም ማለት ነው። በጣም በርካታ ማስረጃዎች ማምጣት ይቻላል። ይህ ባጢል የሆነ ሸርጥ ነው።